ሰላም ቤተሰብ እንዴት ናችሁ? በያላችሁ በሰላማችሁ ነው። መልኩ በስጋ እንዴት ነው የምንሰራው የምናዘጋጀው የሚለው አብራችሁ ተከታተሉ። በስጋ ብያችኋለሁ። ከዛ ፍልፍል አስዋድ፣ ኩርኩም፣ ጨው፣ ዘይት እነዚህ ናቸው የጨማመርኩት። ሌላ ምንም አልጨመርኩም ማለት ነው። ከዛ በኋላ ያው መልፉፉን ደግሞ ቀቀልኩት ማለት ነው። ቀቅዬ ብዙም አይበስልም የተወሰነ ነው እና ብዙ ከበሰለ ስጠቀልሉት አይታዘዝላችሁም ማለት ነው እና ይሰባበራል። አሁን እዚህ ጋር ደግሞ የምትመለከቱት ይሄ እንትኑ ነው፣ ደረቁ ከጀርባ ያለ ደረቁ አይደለ? ይሄ አይጠቀለልም፣ ያስቸግራል። ለዛ ነው። እዚህ ጋር የምትመለከቱት ደግሞ ነጭ ሽንኩርት በጣም ይፈልጋል ማለት ነው። አሁን ደግሞ ቀጥሎ ያለውን ግብአቶቹ ላሳያችሁት ቤተሰብ። እዚህ ጋር ደግሞ ምንድን ነው ጮማ ነው። ጮማ ይህንን ጮማውን ቆራርጬው ትንሽ በቃ እስከሚዱብ ድረስ ማለት ነው፣ ወይም ደግሞ እስከሚቀልጥ ድረስ እጠብቀዋለሁኝ። ጣዕም ይሰጠዋል ይሄ ጮማውን ማለት ነው፣ ለስጋው ማለት ነው። አንዳንድ ሰው ያው በጮማም፣ አንዳንድ ሰው ደግሞ ኖርማል ይሄ እንትኑ አለ አይደል፣ የስጋ አጥንት አለ አይደል፣ በአጥንት ነው የሚሰራው ማለት ነው፣ መልፉፍ ማለት ነው። እና ደዋሌ መልፉፍ በዚህ መልክ ይሰሩታል። እንደ ቤቱ ይለያያል ማለት ነው። እኛ ቤት ግን የምናዘጋጀው እንደዚህ ነው ማለት ነው። ወይም እኔ የማዘጋጀው እንደዚህ ነው እላቸዋለሁ። ደግሞ ተከታተሉኝ። ያችሁት ቤተሰብ አሁን እንዴት እንደቀለጠ። ካምቧ ላይ ያለው ደግሞ ማለት ነው እያንዳንዱ መልፉፉን ከላይ አደርጋለሁ። ቤተሰብ ትንሽ ፍልፍል አስዋድ እነሰንስበታለሁ ጣዕም እንዲሰጠው ማለት ነው። ብዙም አታብዙ፣ ብዙም አይፈልግም። የቤተሰብ አሁን ላይ ማለት ነው ለሽንኩርት ጣል ጣል አድርጌበታለሁ። ለምን አረንጓዴው ነው መጀመሪያ ማስቀደም ያለባችሁ። ይሄኛው ከላይ ነው የምታረጉት። ይሄ ትንሽ ቶሎ የመብሰል እድሉ ስላለ ማለት ነው። አሁን ከዚህ በኋላ ደግሜ ይህንን ነው የምደረድረው። እንደዚህ እየበተንኩኝ ሽንኩርት ማለት ነው። በጣም ጣዕም ይሰጠዋል ማለት ነው። ቤተሰብ ያው ይህ ይመስላላችኋለሁ። አሁን እንደምታደርጉት ትቀንሳላችሁ። ይኸው ቤተሰብ እንደምትመለከቱት አልቋል መልፉፉ ማለት ነው። ይህንን ቀይሬለታለሁኝ። ድስቱ ያንን አልተመቸውም ክዳኑ ማለት ነው። በደንብ ጫን እንዲያደርገው ማለት ነው። ግን ቤተሰብ ይህን ዘይት ዘይቱን የሚሉት አለ። ዘይት ዘይቱን ትንሽ ትጨምሩበታላችሁ ማለት ነው። ጨው፣ ዘይት ዘይቱን በመጨረሻ ላይ እንደዚህ ትንሽ ሳታርሱ ማለት ነው። እዚህ ጋር ደግሞ ያዘጋጀሁት አያችሁት፣ በመጨረሻ ሰዓት የሆነ መብሰያ አካባቢ ላይ የምትጨምሩት ሎሚና ነጭ ሽንኩርት ነው ማለት ነው። ቶምና ላይሙ ትንሽ ጨው ጨምራላችሁ ብያችኋለሁ። ከዚህ በኋላ ያው እንግዲህ አልቆለታል፣ ወደ ማበላት ነው የሚሄደው። ቤተሰብ አበረታቱኝ። ያው ይሄ ነው የሚመስለው እላችኋለሁ። ባይ ባይ። መልካም